የአየር ላይ ንጉስ ንስርን ለመንከስ የሚደፍር ብቸኛ እንስሳ ቁራ ይባላል። ቁራው በንስሩ ጀርባ ላይ ተቀምጦ አንገቱን ይነክሰዋል፣ ያስጨንቀዋል። ንስር ግን ምላሽ አይሰጥም። ከቁራውም ጋር እየተጣላ ጊዜውንና ጉልበቱን አያባክንም። ታዲያ ምን ያደርገዋል? እየነከሰው ዝም ብሎ ቀጥሎ ይሞታል ወይስ ራሱን ያድናል? መልሱን ከዚህ ቪዲዮ ታገኛላችሁ። ሰላም ውድ የሃሞና ቲዩብ ተከታታዮች፣ በዚህ ቻናላችን አነቃቂ የስኬታማ ሰዎችን ታሪክንና እንደዚህ አይነት አስተማሪ መልእክቶችን የምታገኙበት ቻናል ነው። ስለዚህ ሃሞና ቲዩብን ሰብስክራይብ ማድረግ እንዳትረሱ። ንስር ምላሽ የማይሰጠው በጉልበትና በብቃት ስለሚያንስ አይደለም። ንስር 8 እጥፍ ከሰው ልጅ በላይ የማየት ብቃት አለው። ክንፎቹ ከ2 ሜትር በላይ ይረዝማሉ። በአንድ ሰዓት ብቻ 160 ኪሎ ሜትር መብረር ይችላል። እግሮቹ ከ100 ኪሎ ግራም በላይ የሆኑ እንስሳትን የመያዝ ብቃት አላቸው። በህይወት ዘመኑ እስከ 70 ዓመት ድረስ መኖር ይችላል። መንቁሩ ወይም አፉ አጥንት መስበር ይችላል። በተቃራኒው ቁራ ደግሞ በሰውነት መጠኗ ከንስር አንጻር በጣም ትንሽ፣ በከፍታም ላይ መብረር የማትችል፣ በራሷ አድና የማትበላ፣ ከንስር አንጻር ስትታይ በጣም ትንሽ የሆነ ዓመት የምትኖር የወፍ ዝርያ ናት። ታዲያ ንስር ስትነክሰው ምላሽ ሳይሰጥ ይበራል። ከፍታ በጨመረች ቁጥር ቁራ ለመተንፈስ እየተቸገረች ትመጣለች። ምክንያቱም ከፍታ በጨመረ ቁጥር የኦክሲጅን መጠን እየቀነሰ ይመጣል። ቁራ ደግሞ በእንደዛ አይነት ሁኔታ መብረር አይችልም። ንስር ግን በከፍታዎች ላይ ከደመናም በላይ መብረር ይችላል። ንስሩ ወደ ላይ በወጣ ቁጥር የኦክሲጅን እጥረት ስለሚያጋጥም ቁራዋ ወድቃ ትሞታለች። ንስር ግን በአስቸጋሪ ሁኔታዎች ላይ ሆኖ እንኳን ከደመና በላይ መብረር እና መተንፈስ ስለሚችል መብረሩን ይቀጥላል። ከንስር ህይወት ተማሩ። ከቁራ መሳይ ሰዎች ጋር አትጣሉ። ጊዜያችሁንና ጉልበታችሁን በፍጹም አታባክኑ። እነዚህ ቁራ መሳይ ሰዎች ለጊዜው ሊያስጨንቋችሁ፣ ከዓላማችሁ ለማስቀረት ሊያንቋሽሻችሁ፣ ሊንቋችሁ፣ ሊተቿችሁ፣ ሊሰድቧችሁ ይችላሉ። እናንተ ግን ምላሽ አትስጧቸው፣ አትታገሏቸው። ጊዜና ጉልበታችሁንም በፍጹም በእነሱ ላይ አታባክኑ። ይልቁንም ዝም ብላችሁ ወዳጃችሁት ከፍታ ውጡ። ከፍ ባላችሁም ቁጥር የእናንተ አቅም እየጨመረ እነሱ ደግሞ መኖር ከሚችሉት ክልል እየወጡ ይመጣሉ። በደንብ ከፍታችሁን ስትጨምሩ ወድቀውም ከእናንተ ላይመለሱ ይርቃሉ። ብዙ ሰዎች ግን ምላሽ እየሰጡ ጊዜያቸውንም ጉልበታቸውንም ያባክናሉ። ጠላቶቻችሁን በእንደዚህ አይነት መንገድ አሸንፉ። በጭራሽ መልስ እንዳትሰጡ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንደዚህ አይነት አስተማሪ ቪዲዮዎችንና አነቃቂ የስኬታማ ሰዎችን ታሪክ ማግኘት ከፈለጋችሁ ደግሞ ሃሞና ቲዩብን ሰብስክራይብ ማድረግ እንዳትረሱ። የደወል ምልክቷንም ተጫኗት። በብልሃት እንኖር።